8008248 ለማለት ነው መሰለኝ የሚባል ስልክ የለም እዚህ ትክክለኛውን የመስመር ቁጥር ስጠን ከቻልክ ልንገራችሁ 80084 ነፃ ጥሪ ነው ትደውላላችሁ ስትደውሉ መርሐባን ምናምን ብሎ የሆነ እንኳን ለአገልግሎታችን ምናምን የሚለው ነው ከዛ በኋላ በእንግሊዘኛ ማውራት ከፈለጋችሁ ሚላችሁ በአረብኛ ምናምን የምትፈልጉ ከሆነ ነው ሚላችሁ 80084ን ከደወላችሁ በኋላ ሁለት ቁጥርን ንኩ የሆነ ነገር ካወራ በኋላ ከዛ አንድን ንኩ ከዛ አንድን ንኩ ከዛ ሁለትን ንኩ ከዛ እንግሊዘኛ ከዛ ቀጥታ ወደ ከስተመር ሰርቪስ ነው የሚመራችሁ ወደ ሰዎቹ ማለት ነው ከዛ በኋላ ይመጣል ይሄ ምንም ለማናቀው ነው ኦኬ ምንም እንግሊዘኛ ማናቀም አረብኛ ማናቀም ስለዚህ ምን እናደርጋለን 80084ን እንደውላለን ከዛ በኋላ ሁለት ቁጥርን እንነካለን ከዛ አንድ ቁጥርን እንነካለን ከዛ አንድ ቁጥርን እንነካለን ከዛ ሁለት ቁጥርን እንነካለን ይሄ እንግሊዘኛ የሚቀላችሁ እንግሊዘኛ አረብኛ ደግሞ ይቀለኛል ብላችሁ የምታስቡ ከሆነ 112 በእንግሊዘኛ ከሆነ ደግሞ 2112 ታረጋላችሁ ከዛ በኋላ ልክ ሲመጡላችሁ what can I help you ብሎ ሰው ነው የሚያወራችሁ ማለት ነው የዛን ጊዜ ምን ትሉታላችሁ I don't know English I need Amharic I don't know English I need Amharic ምንድነው የምትሉት I don't know English I need Amharic አረብኛም ደግሞ ከሆነ ያወራችሁ ያላችሁት አነ ማፊ ማሉም አረቢክ ኡሪድ አምሃሪክ አነ ማፊ ማሉም አረቢክ ኡሪድ አምሃሪክ ከዛ በኋላ ኦኬ በ24 ሰዓት ውስጥ እንደውላለን እናመሰግናለን ብሎ እሱ ይዘጋዋል በ24 ሰዓት ውስጥ አማርኛ ተናጋሪ ከከስተመር ሰርቪስ ከገቨርንመንቱ ማለት ነው በአማርኛ ይደውላችሁና በአማርኛ ያናግሯችኋል ኦኬ ስለዚህ አለ መንገድ ኦኬ ከዛ በኋላ ጠይቁት የፈለጋችሁትን ነገር እኔ እንደዚህ ፈልጌ ነው መረጃ ፈልጌ ነው ብሎክ አደረገኝ ምን ይሻለኛል ዝም አጠገባችሁ ያለውን ሰው ወይም ምንም የማያውቀውን ደላላ ሊታገልላችሁ እንኳን ቢያንስ የሆነ ኬዙስ ብትገቡ ፖሊስ ጋር ሄዶ ማውራት የማይችል ደላላ ጋር ከምታወሩ ይሄን ሰው ይጠይቁት ይሄንን ገቨርንመንቱ ጋር ደውላችሁ ጠይቁ በአማርኛ ያላቸው እንደገና አይቲንግ በትግረኛም አላቸው በኦሮምኛ ያላቸው አይመስልኝም ያው ሞስት ፖፑላር የሆኑትን ለመጥቀስ ነው ከዛውጭ ያላቸው አይመስልኝ ጀስት አምሃሪክና ትግረኛ ነው እንዳላቸው መረጃ ላይ ዌብሳይታቸውም ላይም ሰርች ብታደርጉ ሁለቱ አላቸው ኦኬ ስለዚህ በቃ ደውል ጨነቀህ ሰውን አትጠይቅ ደውል Thank you